ጠውል ብርጃ ማለት አልቆይም እመለሳለሁ። ማራህ ጠውል ብርጃ አልቆይም እመለሳለሁ። ጠዋሊ ማለት ቋሚ የሆነ የሚቆይ ነገር ቋሚ የሆነ የሚቆይ ማለት ነው። ለምሳሌ ቋሚ ስራ ጠዋሊ ይባላል። ጠዋሊ ሽቅል ጠዋሊ ይባላል። ቋሚ ስራ ማለት ነው። እና ጠዋሊ ማለት የሚቆይ ቋሚ የሆነ ነገር ነው ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁና የተወደዳችሁ የሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። ዛሬም እንግዲህ ጥያቄዎቻችሁን ይዤላችሁ መጥቻለሁ። ሉሉ ዩቲዩብ ላይ እንደታወቀው ለእናንተ ይጠቅማል ያስተምራል የምላቸውን ነገራቶች ነው ሼር ማድረግላችሁ። እናንተም ደግሞ እስከ ቪዲዮ ፍጻሜ አብራችሁ በመቆየት ሼር በማድረግ ተባበሩኝ፣ አበረታቱኝ ማለት ነው። እና ደግሞ ቪዲዮ የምደጋገምባችሁ እንድትረዱ በደንብ እንዲገባችሁ ነው እንጂ ቪዲዮ ማርዘም ፈልጌ አይደለም። በዚህ አጋጣሚ ማለት ነው። እና ለምትሰጡኝ መልካም አስተያየት ከልብ አመሰግናለሁ። ዛሬ ወደ ጥያቄዎቻችሁ ልውሰዳችሁ። ዛሬ ፍጡር እንዳሰሪ። ዛሬ እንግዲህ ተመሳሳይ የሆኑ አረበኛ ቃላቶችን ነው የምሰራላችሁ። ዛሬ ፍጡር እንዳሰሪ ማለት ላትሰዊ ፍጡር ሊዮም። ዛሬ ፍጡር እንዳሰሪ ላትሰዊ ፍጡር ሊዮም ማለት ዛሬ ፍጡር እንዳትሰሪ። ማን ሰዊ ሊዮም ፍጡር ላትሰዊ ብለናል። ማን ሰዊ ፍጡር ሊዮም ዛሬ ፍጡር አንሰራም። ማን ሰዊ ሊዮም ፍጡር ዛሬ ፍጡር አንሰራም። መጀመሪያ ምን አለን? ላትሰዊ ፍጡር ሊዮም ዛሬ ፍጡር እንዳሰሪ እንዳሰሪ። ሊዮም ማን ሰዊ ፍጡር ዛሬ ፍጡር አንሰራም። እነዚህ ተመሳሳይ ናቸው ግን ያደነጋግራሉ። ያዟቸው ማለት ነው። ሌው ንፍጥር በራ ሌው ንፍጥር በራ ዛሬ ውጭ ነው የምናፈጥረው። ሌው ንፍጥር በራ ማለት ዛሬ ውጭ ነው የምናፈጥረው ማለት ነው። እንደዚሁም ደግሞ ሰዊ ወይም ደግሞ አምሊ ማለት ስሪ ነው። ሰዊ ፍጡር ፍጡር ስሪ አምሊ ስሪ ነው ሁለቱም ማለት ነው። ሌውም አምሊ ሌውም ይጂና ዱፍ ዛሬ እንግዳ ይመጣብናል። ሌውም ይጂና ዱፍ ዛሬ እንግዳ ይመጣብናል። አምሊ ፍጡር ወይም ደግሞ ሰዊ ፍጡር ቁርስ ወይም ደግሞ ፍጡር ስሪ እየተባልሽ ነው ማለት ነው። ሌላው ደግሞ ላትሰዊ ላትአምሊ እንዳትሰሪ። ላትሰዊ ወይም ደግሞ ላትአምሊ ማለት እንዳትሰሪ ማለት ነው። ሁለቱም ከዚህ በፊትም ደግሜ ደጋግሜ ተናግሬያለሁ። ሊዮም እንደነ አዚማ ሊዮም እንደነ አዚማ ዛሬ ፕሮግራም አለብን። ሊዮም እንደነ አዚማ ንሳዊ ፍጡር ዝያዳ ንሳዊ ፍጡር ዝያዳ ተጨማሪ ፍጡር እንሰራለን። ንሳዊ ፍጡር ዝያዳ ማለት ተጨማሪ ፍጡር እንሰራለን፣ ተጨማሪ ምግብ እንሰራለን ማለት ነው። እና አዚማ ሲኖር ያው ተጨማሪ ነገር ስለሚሰራ ሊዮም ንሳዊ ፍጡር ዝያዳ ልትባይ ትችላለሽ ማለት ነው። ያው መልስሽ ጠይብ ነው የሚሆነው። ሌላው ደግሞ ሆርማ ማለት ሴት ነው። ሆርማ ሴት ነው። ኒሳ ትባላለች። ኒሳ የምትባለው በቁርአን ላይ ነው። ኒሳ ሆርማ በናት ብንት ብንት ሴት ልጅ በናት ሴቶች እኔ ልጃገረዶች በናት ይባላሉ። እኛ ምንድነው የምንለው? ልጃገረድ። እነሱ ደግሞ በአረበኛ በናት ይላሉ። በናት ኒሳ ሴት ነው። ሆርማ ሴት ነው። ሁለቱም ሆርማም ኒሳም ሴት ነው። ሁለቱንም ያዟቸው። በናት ብንት ብንት ሴት ልጃገረድ ማለት ነው። በናት ሴቶች ልጃገረድ ሴቶች እና እንደዛ ነው ማለት ነው። ሆፍ መፍራት ነው። ሆፍ መፍራት ነው። ሀወፍቲኒ ይላሉ። ሀወፍቲኒ ሀወፍቲኒ አስፈራራሽ ነው። ግን አስደነገጥሽኝም ለሚለው ይጠቀሙበታል። ፈጀእቲኒ ነው አስደነገጥሽኝ። ረወእቲኒ
ይላሉ። ረወእቲኒ አስደነገጥሽኝ ይላሉ። ግን ሀወፍቲኒም ይላሉ። አስደነገጥሽ ማለት ነው። ሀወፍቲኒ ይላሉ። ኸውፍ መፍራት ነው። ሀወፍቲኒ አስፈራራሽ ነው። ግን አስደነገጥሽኝም ለሚለው ይጠቀሙበታል። እዚህ እኛ ባለንበት ማለት ነው። ሌላው ደግሞ ላትሐውፊሃ እንዳታስፈራሪያት፣ እንዳታስደነግጫት። ላትሐውፊሃ እንዳታስደነግጫት። እንግዲህ ላትሐውፊሃ ሐወፍቲኒ እንዳታስደነግጪ ለሚለውም ይጠቀሙበታል ብዛት ማለት ነው። ግን ኸውፍ መፍራት ነው እንደነገርኳችሁ። ላትሐውፊሃ እንዳታስደነግጫት፣ ላትሐውፊሃ እንዳታስደነግጫት፣ ላትሐውፊሃ እንዳታስደነግጫት። ጠዋሊ ማለት ቋሚ የሆነ ቋሚ ሆኖ የሚቆይ ነው። ጠዋሊ ቋሚ ሆኖ የሚቆይ ጠዋሊ ይባላል። ጠዋሊ ቋሚ ሆኖ የሚቆይ ነገር ጠዋሊ ይባላል። ማራህ ጠውል ብርጃ፣ ማራህ ጠውል ብርጃ ማለት አልቆይም እመለሳለሁ፣ አልቆይም እመለሳለሁ። ብጠውል ማብርጃ ሰራዓ፣ ብጠውል ማብርጃ ሰራዓ እቆያለሁ ቶሎ አልመለስም። ማብርጃ ደሩሪ በፍጥነት አልመለስም። ብጠውል ማለት እቆያለሁ ማለት ነው። ጠዋሊ እንደነገርኳችሁ የሚቆይ ነገር ነው። ብጠውል ቢጠውል ይቆያል፣ ቢጠውል ይቆያል ነው። ቢጠውል ይቆያል ነው። ቢጠውል ይቆያል፣ ብጠውል እቆያለሁ፣ ብጠውል እቆያለሁ፣ ቢጠውል ይቆያል። ማራህ ጠውል ብርጃ ስርዓ አልቆይም ቶሎ እመለሳለሁ። ብርጃ ስርዓ አልቆይም ቶሎ እመለሳለሁ። እና ለዛሬ እንግዲህ ይዤላችሁ መጣሁት ይሄንን ይመስላል። ጥያቄ የተጠየቀ ነው። እንግዲህ ጥያቄዎቻችሁ በትህትና እንደተመለሰላችሁ ተስፋ አደርጋለሁኝ። አብሽሩ፣ በርቱ። የረመዳን ስራ በተለይ ያው ቃጠባ ትንሽ መረር ያደርጋል፣ ግን አልሐምዱሊላህ ቅልል ያለ ነው። ሳታውቁት ነው ሁሉ ነገር። ልክ ቀኑ የሚመሸው ሳታውቁት፣ የሚነጋው ሳታውቁት ነው። እና አልሐምዱሊላህ ረቢል ዓለሚን ሀገራችንን ሰላም አድርጎልን ሀገራችን ላይ ደግሞ በሰላም የምንጾም አላህ ያድርገን። አብሽሩ፣ ጠንክሩ፣ በርቱ እህቶች። አላህ ይገዛችሁ። አልገባኝ አለም የምትሉ አላህ ይገዛችሁ። እኔም እንደናንተ ችዬ አይደለም አረበኛ የምነግራችሁ ችዬ አይደለም፣ ግን ካወቅኩት ነገር ላይ ነው ትንሿን ነገር የተወላከፈች የተወላገደች አረበኛ ነው የምነግራችሁና አውቄ አይደለም። ግን ያው ለእርዳታ እስከሆነ ድረስ እስቲ እህቶች ይሄን ይጠቀሙበታል ብዬ እስካመንኩበት ድረስ ደግሞ አልሐምዱሊላህ ብዙ እህቶች እየተለወጣችሁ ነው፣ ብዙ እህቶች እየተቀየራችሁ ነው። ብዛት የእህቶች ችግር ምንድን ነው? ሲስቁባችሁ፣ እንደዚሁም ደግሞ የሆነ በቃ አይገባችሁም እንዴ ምናምን ሲሏችሁ ያ የመሸማቀቅ ነገር ካለ አረበኛ አይገባችሁም። ለምን አትሸማቀቁ? ሳቁቤ ብላችሁ አትሸማቀቁ። ምክንያቱም ሰው ልጅ ይሳሳታል፣ የሚሰራ ሰው ይሳሳታል። ስለዚህ ስህተትን አትፍሩ፣ ፍርሃትን አስወግዱ፣ የውለታን አስወግዱ። ብሳሳት ብላችሁ ጭንቅላታችሁ ውስጥ አታስቡ፣ ይመጣላችሁን ተናገሩ ማለት ነው። እና ውዶች ማሮቼ በጣም ነው የምወዳችሁ። በሌላ ቪዲዮ ኢንሻአላህ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ወደድድ ነው ማረጋችሁ። በርቱ፣ ጠንክሩ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። አላህ ይጠብቃችሁ፣ አላህ ይገዛችሁ። ያሰባችሁትን ሁሉ አላህ ያሰካላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።